ሰላም ደህናችሁ መክሊት ነኝ። ዛሬ ፍቅርን ይዤላችሁ መጥቻለሁ። ፍቅር አይዋሽም አይደል? ስለ ፍቅር ነው የማወራው። የማትረሱት የመጀመሪያ አካባቢ ገጠመኛል። የወለተ ተስፍሽዬ ምን መሰለ ብላ እጇን እዚህ ውስጥ ደረቱ ውስጥ ከታ ምናምን እያለች እያወራች ደስተኛ ግን ኃይለኛ ነው። ዙሪያው በጣም ፓወር ያላቸው ሰዎች አሉ። እንዴት ታጥብ እሷ ብርሃን እኔ ብቻ ነኝ የማየው። ምን ነበር በጣም ከባዱ ፈተና? ልጃችን በቃ አረፈች። እሷ እንደ ስትሮክ አረጋት በዛ ሰዓት። የገዛ ቤተሰቦቻችን ደግሞ ዘረፉ። ያለ ጀርባ አጥንት ሰው እንደማይቆመው ሁሉ እሱ ባይኖር ኖሮ እኔ ዛሬ እዚህ ጋር አልቆምም። ተዋወቋቸው። አርቲስት ሳባና ሲኒማቶግራፈር ተስፋዬ ይባላሉ። የተገናኙት በደማቋ ፒያሳ አራዳ ሬስቶራንት ውስጥ ሲሆን ለመኖር አይደለም ለማውራት የሚከብዱ ፈተናዎችን አብረው አሳልፈዋል። ዛሬ ደግሞ ፍቅር አሸንፉ እዚህ ተገኝተዋል። እስቲ 26 ዓመታትን ወደ ኋላ እንሰዳቸው። 26 ዓመት ወደ ኋላ ነው። ብዙ ነገር ነው የምታስታውሽው እንደዛ ሲሆንና አንዳንድ ጊዜ በትዝታ ውስጥ እኔ ጠረን ሁሉ ያለ ይመስለኛል። የዛን ጊዜው የማይታዩ ነገሮች የሚመስሉ ግን በምናብሽ ይመጣሉ። ብዙ ነገር ነው ያለውና ልክ ነው። ያኔ እንዳለችው አራዳ ሬስቶራንት የሚባል ነበር ፒያሳ። አይ ቲንክ እስከ ቅርብ ጊዜ ድረስ ነበር። አሁን በዚህ ሪፎርሙ ተናድርጎታል ከፈረሱት ውስጥ ማለት ነው። አዎ የብዙ አራዳዎች መገናኛ ነው። ደስ የሚያገለልስ አራዳ አይደል? አካባቢው አራዳ ሬስቶራንት ይባላል። በአጋጣሚ የሷ አባት ቤት ነበር ያ ሬስቶራንቱ። እኔ አላውቅም ያኔና አንድ ፊልም ስክሪፕት ነበረና በማርሻል አርትስ ላይ የሚያጠነጥን ትዕይንት ያለው እሱን እኔ ነበርኩ የጻፍኩት። ካስት እያደረግን ነውና ስለ ፕሮዳክሽኑ ፕሪ ፕሮዳክሽን ላይ ነን ገና እንደዚህ እንትን ካስት አሁን አብዛኞቹ የማርሻል አርት ሰዎች ናቸውና ሴት ካራክተሮችንም እንትን እየፈለግን ነው እንደዚህና በአጋጣሚ እሷ አባቷ ጋር ሬስቶራንት ስትመጣ እኔ አየኋት እና እዛ ካራክተር ውስጥ የምፈልጋት ሴት ነች። እዛ ጋር ያየኋት እዛ ውስጥ በጣም አክቲቭ ነች፣ እንደዚህ ተግባቢ ነች፣ ወደዛ እንትን ታረጋለች እና እሷም ስትገባ ስትመለስ ለካ እነ ቶፊቅ የኔ ጓደኞች ናቸው፣ ማርሻል አርት ያስተምራሉ። እሷ ደግሞ የነሱ ተማሪ ነበረች። አየቻቸው። ከዛ መታ እኔ ስትገባ አይቻታለሁና እቺ ያቺን ካራክተር ትመስላለች ግን እንዴት ነው ማገኛት? ያው ወዲያው ስትመጣ ፈገግ እያለች ሆነ እንደዚህ የሳልካት አይነት ነው። አዎና መታ ቶፊቅ ጋር ምናምን ስትጫወት ስትል እኔ ካራክተሯን ነው ማየው። ከዛ በኋላ ተዋውቃን ምናምን ትንሽ ተጫወትን እንደዚህ ያልን። ከዛ ለነ ቶፊቅ ነገርኳቸውና እዛ እንትና ያቺኛዋ ካራክተር እሷ ብትሆንስ እንዴት ትሆናለች? በጣም እኮ እሷ ጎበዝ ነች፣ ቲያትርም ትሰራለች እንደዚህ ኦኬ። ከዛ ፊት ቲያትር ትሰራ ነበር ማለት ነው። አዎ። እና ከዛ እነሱም ነገሯት፣ ተገናኘን በሚቀጥለውና እንደዚህ ያስፈልያለውና እዛ ላይ ብትጫወቺስ እንደዚህ አይነት ሲን አለን በጣም ነው ደስ የሚለኛለች እና እኔ ስታወራኝ ካራክተሯን ነው። ከዛ ግን ለካ ጥሪ ያላይሽ ዘጋ ይባላል። አዎ አለ። አዎ ግን አንድ ቀረጻ ነበራችሁ ወደ ባህር ዳር የምትሄዱበት እና አንድ ቀረጻ አለ። አይ ቲንክ እዛ ላይ ቀዝቃዛው ለፈን እንትን አድርጋለሁ መሰለኝና አለችና ምንድነው ስላት ቆይ እስቲ ተገናኝተን እንጫወተዋለን በደንብ ምናምን አለች። በቃ እኔም ተገናኝተን እንድንጫወት ነው የምፈልገው እንደዚህ ሳይሆን በሚል ሌላ ቀጠሮ ያዝን። ከዛ ቁጭ ብለን ብቻችንን አወራን። ስናወራ ግን ልክ ይሄ ረጅም ዓመት አብሮ የቆየ ሰው ኦሬዲ ነው ደምድም ያለው ካስት እሷ ነች። ከዛ ሌላ የላይፍ ካስት ግን የሚገርምሽ እንደተዋወቀን ወዲያው ቤተሰቦቹ ቤት ሄድኩ። በቃ ጓደኛዬ ነው ብዬ እሱንም ቤተሰቦቼ ጋር ነው ወስጄ ያስተዋወቅኩ ማለት ነው። ምንም ነገርም ሳንጀምርም ማለት ነው። ማለት በቃ እኔ ያው በግልጽነት ያለ ቤተሰቦች ስላደኩኝም በቃ እንደ ጓደኛ ወስጄ ብዙ ጊዜ ልደቴን ማክበር በጣም ወድ ስለነበረ
ልደቴ ማቅረቢያ ነበርና ጓደኞቼን ስሰበስብ በዛን ወቅት ብቻ ነው ጓደኞቼን ብዙዎቹን መሰበስበውና በዛም ላይ ሲገኝ ከቤተሰብ ጋር ሳስተዋውቀው በቃ ያኛው ነገር ይሆናል አልነበረም። ግን ብዙም ጊዜም ብዙ ወራቶችም አልቆየም። በቃ ሳታስቢው አብረሽ የተላመድሽ ስትመጪ ወደዛ ጎዳና ትገቢል እንጂ እንጀምር እንደዚህ ነው እንደዚህ ምናምን ተብሎ አይደለም። ዝም ብሎ በአልምም እኔ ያው ምንም ክፉ ነገር ስለማላስብ በሰዓቱ በቃ ተስፍሽ እንደዚህ ሆኖ ከገሌ ጋር እኮ እንደዚህ ጠይቆኝ እንደዚህ ብሎኝ እያልኩ እንደዛኛ ግን ቀን በቀን ነገሮች ሲመጡ ፈተናዎችን ስታልፊ የተለያዩ ነገሮችን ቤተሰብ ከቤተሰብ ሲተዋወቅ የተላመድሽ ስትመጪ እንዴ እኔ ሁሉ እየመጣው ማወራለት ይሄ ነገር በኋላ ደሞ እንዳላጣው የኔ መክሊት ከሆነ ሌላ ነገር ውስጥ እንዳልገባ ብዬ ከዛ ያው ወደ የምሩ ነገር ውስጥ መግባት ጀመርን ማለት ነው። ግን ብዙም አልቆየም። ያው እኔም እሱ ቤት ሄጄ አድራለሁ፣ እሱም እኛ ቤት መጥቶ ያድራል። ይሄ እንደዚህ ረጅም ጊዜ ተዋውቀ ምናምን የሚባል ነገር የለም። ኦኬ ባጭር ጊዜ በቃ ተፈቃቅዳችሁ? ወሮ በይው በቃ ይሄ የመጀመሪያ አካባቢ ፍቅር እንደ ሃኒሙን ይቆጠራል። በጣም እንዴት ስፓርክ ያለበት ምናምን የሚባለው ነው። የማትረሱት የመጀመሪያ አካባቢ ገጠመኛል? ፕሮዳክሽን ላይ ምናምን ሚስቱ ሆነኝ ሳያቁማት ሊጀነጅኑት የሚመጡ ሴቶች ነበሩ እኮ። ግን በቃ ላለማስደንገጥ ላለማሳፈር ጸጥትይና መጨረሻ ፊልሙ ልክ ሲመረቅ ምናምን ሲያውቁ ወይኔ ተበላው በቃ ይዛኔ እንደዚህ ብዬ ምናምን ይላሉ። እና ጸጥ ነው ማለት ማለት እንዳይሳቀቁ ነው ማለት እሱ ለኔ ያለው ነገር ስለማቅ የትም እንደማይድ ስለማቅ ምንም አይመስለኝም። እና እንደውም በዚህ አንድ አጋጣሚ ሌላ ፊልም ላይ እንደዚህ የሆነ ስራ ስሰራኔ ሜካፕ እና ኮስቱም እየሰራ አንድ ጓደኛችን ደግሞ ፕሮዳክሽን እየሰራች ነበርና ቀድሞ እነሱ ተዋውቀው እሷም እንደኔ ግልጽ ነሽ ምናምን አዲስ አበባ ልጅ ሆና ግን ግልጽ ነሽ ምናምን ቀድሞ እነሱ ቦታ ለማየት ወሊሶ ምናምን ብዙ ቦታ ሲሄዱ ለሊት 6:00-7:00 ሲደውል ስናወራ እሷ እኮ ኃይለኛ ናት ተብሎ ተነግሯታል። ብዙ ነገር ማለት ነው። ከዛ ፊልሙ ሲሰራ ስንገናኝ ስታይ ምናምን አንዳልሆነባትና ትታኝ ረስታኝ በቃ ነፃናት ብላ እንደዚህ ብሬክ ላይ ምሳ ለመብላት እዚህ ኦሎምፒያ አካባቢ ቁጭ ብለንና ምሳ ተበልቶ አልቆ ቡና እየተጠጣ የወለተ ተስፍሽዬ ምን መሰለ ብላ እጇን እዚህ ውስጥ ደረት ውስጥ ከታ ምናምን በቃ ቀልደኛ ነች እንዲህ ያለች እያወራች ረስተኛለች። እኔ ደግሞ ይዛን እርጉዝ ነበርኩ ፊት ለፊት ቁጭ ብዬ ከዛ የወለ ምናምን አረ ሜሪ አሁን በዛ አልበዛም እንዴ እጅሽን አውጪው ስላት በቃ የደነገጠች መቼም አትረሳም። ሁሌ ነው የምታወራው የሚገርምሽ እሱን ነገርና አረ ሜሪ ምን እርጉዝ ናት ብለሽ ነው አረ ተይ አትጫወቺብኝ ተይ ስላት በቃ ግን ምንድነው አሁን ሁሉም ቦታ ላይ ማመሰግናት ቀዳሚ ቤተሰቤ እናቷም አባቷም ባሏ እነሱ ሆነው ተገኝተዋል። ምክንያቱም እግዚአብሔር ሲያገናኝሽ ብዙ ነገር ያረክሽለት ዋጋ የከፈልሽለት ሳታገኙ ባዶ ቦታ ላይ ቀርቶ ታገኛለሽ። ደግሞ ያላሰብሽው ሰው ደግሞ ቁም ነገር ላይ ደግሞ ታገኛለሽ። የሚገርምሽ ፒያሳ ላይ በጣም ብዙ ትዝታ ነው ያለን። በጣም ብዙ የምናስታውሳቸው ነገሮች አሉ። ጓደኞቻችን በብዛት እዛ ነበሩ። እዛ ነው የምንውለው። ቅድም እንዳልኩሽ የአራዶች መንደር እና በጣም አንድ ትልቅ ባር ነበረ ትሬን የሚባል ቤትና አይ ቲንክ እስከ ቅርብ ጊዜ አሁን እንደ አንቲክ ሆኖ አለ ቤቱና ማለት ቤቱ አዲስ አበባ ስትመሰረት ከነበሩ ነባር እንትኖች ውስጥ ነውና እንደ አንቲክ አሁን እነሱ ቀርተዋል። ልክ እንደ ጣይቱ ሆቴል እንግዲህ እና እዛ ነበረ ልደቷን ለማዘጋጀት እንተስናረግ ያው የቤቱም ሰው እንትኖቹም ያቋት ስለነበረ በጣም ትልቅ ሰርፕራይዝ ነበረ። በጣም እንትን ነውና ግን አንድ ዕቃ ተረሳ። እሷን ሰርፕራይዝ ታረጋው? አዎ እሷም ታውቀዋለች እንትኑን ግን የሚገርምሽ እዛ ውስጥ የነበሩት ቲሞቹ ይተዋወቃሉ አይደለ? ጓደኞቿ ናቸው። እኔ አላቃቸውም። እኔ እንትኑን እዛ ጋር ያለውን ሴሬሞኒው ላይ ነው እንትን ማረጋውና ግን አንድ ዕቃ ተረሳና ቤት ነው ያለው እናቷ ቤት። ስለዚህ ማን ይሄድ እኔ አያቁኝም እኔ እኮ ገና አያቁኝም ነው
ከዛ ቀጥታ እኔን ነው የላከችው እና ከዛ እንዳወሩ ሁሉም ሞባይል ብዙም ይሄን ያህል እንትን አልነበረም እና ቤት ስልክ ነው እዛ ደውላ ነግራቸዋለች ነፍሳቸውን ይማር አባባ ነበሩ ከዛ ቀጥታ ሂጂ እንደዚህ ተስፋዬ ነህ አሉ አው የት ነው የሚያውቁኝ ና ማለት ልክ ብዙ እንደሚያውቁኝ ለካ ቅድም እንዳለችሽ ነው አይሽ እሷ ግልጽ ነች እናቷም አባቷም ሁሉም ስለኔ ያውቃሉ እዛ ጋር በደንብ እንትን ያደርጋሉ እኔ ግን አዲስ እኔ ደንግጫለሁ በቃ እንዴ ተስፋዬ ና ያንን ነገር ልክ ነው አንተን መላኳ ጥሩ ነው ለኔ በጣም ማለት የማይረሳ እንትን ነው ይሄ እሱ ሜቢ አንቺ አታስታውሽም አንቺ ቃው መምጣቱን ነው የምታስታውሽው ብዙ ታወራ ነበር ማለት ነው እና እዛ ጋር ነው እንትን ያደረኩት ሶ ቤተሰብ ውስጥ አለኝ ቦታ ማለት ነው ያውቃሉ ስለዚህ ኦኬ ያቺን እኔ ገጠመኝ ስለተባለ ማለት በእኛ መገናኘት ውስጥ ያለች መገጠመኝ ያቺን ማትረሳት ቀን አረሳትም እና ምክንያቱም ቤቱንም በመልክት ነው ገና ቤትም ሄጄ አላቅም ከዛ በፊት እንደዚህ ሴትሳቸው አስቀድሞ እንደዛ ሲሉ እንዴ ያልኩኝ ሚኒንግፉልም ነው እኮ አንዲት ሴት ለቤተሰቦቿ ስለ ወንድ ስትናገር እሱን ነው በቃ ስለዚህ ለኔ እንደገጠመኝ የመጀመሪያ ከዛ በኋላማ እሷ እንዳለችው ፉል ኦፍ ቻሌንጅ ከባድም የምትያቸው አሉና ስራ ላይም በአጋጣሚ ደግሞ ያው ቅድም እንዳለችሽ ልንሰራ የነበረው ፊልም በአንዳንድ ምክንያቶች ስክሪፕቱን ጨርሰን ካስት ጨርሰን ሪልስ ጀምረን ምናምን ነው የቆመውና ሶ ያኔ ማለት የቆመበት ምክንያት ሪዝኑ ምንድነው ፊልም ገና አልተለመደም እኛ ግን ምናልባት ሰርተነው ቢሆን በቪዲዮ ፊልም ደረጃ ከመጀመሪያዎቹ ነው የሚሆነው የነበረው ምክንያቱም 93 ኤሬጅ ሜቢ አንቺል እና ያኔ ነበርና ሳባ እኔ ነች እኔ ልናገር የምፈልገውን የምትናገር ነች የሆነ ነገር ይሄን ነገር እንደዚህ ብናረጋው ስል ወይ ደውላ እንደዚህ እኮ ይሄን ነገር እንደዚህ ብናረጋው እኔ ያሰብኩት ነው ስለዚህ ያየሽ የግራጎን አይደለም ይባላል ለኔ ሰው ነች አጥንቷ በዚህ ጋር ሄደችው ተገኝታለች መቼ ነው ጭንሴት አገባታለሽ እኔ የሚመስለኝ አንዳንድ ጊዜ ነፍሳችን እቺ ውስጥ ይሄ ውስጠኛው መንፈሳችን የሚነግረን ነገር አለ አይደለ አንዳንዴ እኛ እንረዳው ይሆናል መጀመሪያ አራዳ ሬስቶራንት ቁጭ ብለን ስታልፍ ካስት ማረጋት ስፈልግ ስታልፍ ለካ ካስቷን አይደለም ነፍስ ያገኘው ቅድም እሷ እንዳለችው የፍቅር ህይወታችን ስሙዝሊ እንደዚህ ፌድ ኢን የሚያደርገው ነገር በፊልም ቋንቋ አይደል እንደዚህ ያደረገ ስሙዝሊ ነው እንትን ያደረገውና እዛ ውስጥ ግን አንዳንድ መንገጫገጮች የሉም ማለት አይደለም ምን ነበር በጣም ከባዱ ፈተና በዚህ በ26 አመት ጉዞአችሁ ውስጥ አንዱ የሚሆነው ምንድነው ያለፍናው ከመጣነው መሃል ላይ ካለው በኋላ ልጀምርሽ ማለት ከልጃችን ሞት ጀምሮ ያለው ምንድነው ያው ከዛ ከልጅ ከመውለዳችን በፊት ያው እንዳልኩሽ ለህት ልጆች ለእናቴ ለቤተሰብ ነበር የምንኖረውና ሁሉ ጊዜም ውስጤን አሁንም ድረስ ምልሽ መቆጨት ሳይሆን በቃ ውስጤን ለኔ ይጎዳኛል ብዬ ማስበው ከኔ በላይ እሱ ነው ለቤተሰብ የኖረውና የሱንም ጊዜ ነው አብሬ እየወሰድኩበት የነበረው ማለት እየጎዳሁበት የነበረው የሱ ጓደኞች የደረሱበትን ቦታ አይና እኔ ወደ ኋላ እንዳስቀረውት ይሰማኛል እና በቃ አሁን ለራሳችን ኑሮ አሁን በቃን ብናይ የሚለወጥ ነገር የለም ስለዚህ በቃ ሰርግና አርግና ብለን ራሳችን ምንም ነገር የማንም ድጋፍ ሳንጠይቅ ሰርግ አደረግን ከዛ ከሰርጉ በኋላ አሁን በቃ እግዚአብሔር ልጅ ቢሰጠን አሁን በቃ አይምራችንን ወደ ራሳችን መልስ ብለን ስናስብ አልሆነም 1-2 አመት ማለት ነው ከዛ አንድ ገዳም ሄደን
ከገዳሙ በፊት ግን ምን ሆነ ያው እኔም የሱም ቤተሰብ በቃ ተመሳሳይ ነው ማለት ትችላለሽ። ይሄ የቤተሰብ ከአያት ከቅድሚያት ይዞት የሚመጣው ይሄ የባዕድ አምልኮ የዛር መንፈስ የሚባል ነገር አለ እና እኛ ያው ብዙ እዛ ውስጥ መግባት አንፈልግም። ግን ደግሞ ቤተሰብ ስትሆኚ ትታዘዣለሽ። ሁልጊዜም ታዛዥ ልጅ ስትሆኚ ደግሞ እንደሞኝ ነው የምትቆጠሪው እና ልጅ ስትሆኚ ምንም ነገር ስለዛ ጉዳይ ካላወቅሽ ያው እግዚአብሔር ነው ወይም ደግሞ የመላክ መንፈስ ነው እየተባለ ስለምታድጊ አድገሽ እስክታውቂውና እስክትለይው ድረስ በዛ ስር ነው የምትኖሪው እና በዛ ህይወት ውስጥ እያደግን መተን ግን አሁን ይሄ የቤተክርስቲያን ህይወቱን በቃ ከእግዚአብሔር ጋር ያለውን ቁርኝነት እያወቅሽ ስትመጪ በፊት እኔ ስለ እምነቴም በቃ ኦርቶዶክስ ነው ቤተሰቤ ኦርቶዶክስ ነኝ ብዬ የምኖር እንጂ ይሄ ጥልቅ ያለ ቤተክርስቲያን ነገር ውስጥ ቤተሰቤ ወስዶኝ አይቼው ምናምን ሰው እግዚአብሔር ፈልጎ ነው ያገኘኝ። የእውነት ለኔ የተደረገው ለማንም አልተደረገም። እኔ ካልተደረገልኝ የተደረገልኝ ይበልጣል የምልሰው ነኝ። ምክንያቱም ወደ ኋላ ሄጄ ሳስበው እንዴ አሁን እዚህ ጋር አድጊያ አውቄ ያመጣሁትን ዕውቀት ያኔ ሳላውቀው በፊት መብርሃን እንደዚህ በዚህ ሰዓት ይሄን አርጋልኝ አምጥታኛለች አሳልፋኛለች መድኃኒዓለም ይሄን አርጎልኛል ይሄ ሁሉ ያለፍኩት በእኔ ነበር እንዴ ለካ በእግዚአብሔር ነው ብዬ አሁን አይደለም እየበሰሽ ስትመጪ የሚገባሽ ምነት ውስጥም ስትገቢ ሁሉም ነገር ስትገቢ እና ከዛ ነገር እያወቅነው ስንመጣ እየሸሸን ስንመጣ ከዛ አንድ ገዳም ለምን አንሄድም አሉ አንድ አባት ቤተክርስቲያን ሁሌ ገብርኤል እንሄድ ነበር አስኮና እዛ እሺ ያለም ሄደን ስንመጣ በወሩን ያረገስኩት ከዛ በቃ ከዛ በኋላ የዛኛው ነገር ከውስጤ ሙሉ ለሙሉ ወጣ ማለት ነው። ለካ እግዚአብሔር ነው የሚሰራው ምን መብት አለው እያልኩ መጣው ማለት ነውና በዛ ቅስፈት ውስጥ እንግዲህ ምንድነው ሞለዳችንን ያልፈለገም ቤተሰብ ነበረ። ምክንያቱም ልጅ ሲኖራቸው አይለያዩም ብሎ ነው የሚያስበው የኛ ሰው እንደዛ ነው የሚያስበው። የሚያስራቸው ነገር አለ ያ ልጁ ያስራል ይባላል። ልጅ ሲኖር በቃ አይለያይም ሰው ከሌለው ደግሞ ይለያያል። ስለዚህ እቅድ ነበርና እኛ ደግሞ ያንን አናቅም እና ያው እንዳልኩሽ በወለድኩ በ3ኛው ወር ልጃችን በቃ አረፈች። ያው ያ ሁሉ ነገር አይተሽ ወተሽ ወርደሽ ለሰው ኖረሽ ብዙ ነገር ማግኘት እየቻልሽ ያንን ነገርሽን ሁሉ አጉድለሽ መጣሽ እዚህ ጋር ደግሞ ልጅ ማጣት ምን ያህል ከባድ እንደሆነ የሚያውቃልና በቤተሰብ ደግሞ ስትጎጂ እንደዛ የሚያመመም የለም። የማታውቂው ሰው ሲሆን ወይ ስለማያውቀኝ ነው ትያለሽ። የራስሽ የሆነ ግን ሲሆን እና እኔ ምገረምበትም ብዙ ጊዜ ማዝንበት የሁለታችን ቤተሰቦች አንድ ናቸው ማለት ይቻላል። ጥሩ ነገር በመሐል ቢኖራቸው ደግሞ ይሄኛው መንፈስ አይምሯቸውን ይዟቸዋል ሳይወዱ በግድና መጥፎ እንዲያደርጉ። ምክንያቱም በእነሱ ነው የሚጠቀመው ስለሚያመልኩበት እኛ ደግሞ ስለማናመልከው እነሱ ተጠቅሞ እኛ እንድንጎዳ ብዙ ነገሮችን ቤተሰብ እንዲጠላን እኛም ቤተሰብ ይሄን አርጎናል ብለን እንድናዝን ህይወታችን እንዲበላሽ ነበርና በቃ ይሄ ጠቅማታል ይሄ ጥሩ ነው ይሄ እንደዚህ ነው ያሉ የሚያርጉት ነገር ሁሉ ለካ ከኛ እንድትወሰድ የሚያደርግ ነገር ነበርና ልጃችሁ እና ምንድነው እንደዚህ ሰው ካልደረሰበት ህመሙ አይገባው ገብቶሻል። ለምን ሊል ይችላል ሰው እንዴት ሰይጣን ምን ጉልበት አለው በመንደር ላይ ስልጣን ተሰጥቶታል። በኔ በራሴ ስለኖርኩበት ነው ምንም አያመጣም ብዬ የሆንኩትን ስለማቀው ነውና በዛው ቅስፈት ውስጥ ደግሞ ልክ ሀዘኑ 3 ወር ሳይሞላው ደግሞ የገዛ ቤተሰቦቻችን ደግሞ ዘረፉን ማለት ነው። ቤት ገብተው ገናኛ ሀዘን ላይ ሆነን ገበያ ላይ ያልዋለ ሙሉ ፊልም ብዙ 100,000 ብሮች እንግዲህ ከ10 አመት በፊት ከ11 አመት በፊት 300,000 ብር ፈጅቶ ተሰራ የተባለ ፊልም እንግዲህ ቫልዩ ነበረው። አንደኛ ገንዘቡ ሳይሆን ጊዜው እዛ ላይ ባከነው ፊልሙ በየክፍለ ሀገሩ የተቀረጸበት እንዳለ ሃርድ ዲስኩ ወደ 5 ካሜራ በቃ በጣም ብዙ ሚሞሪዎች ምናምን በሰዓቱ ሲገመት 718,000 ብር የሚፈጅ ዕቃ ነውና በዛው ቅስፈት ታዲያ ምን ሆነ
ያው ታሪኩ እንዳይረዝምብሽ ከዚህ በፊትም ብዙ ስላወራሁትኝ ነውና እግዚአብሔር እኛ ምን በማናውቀው መንገድ በቃ ግን አስራት ብር እናስቀምጥ ነበርና የገብርኤል አስራት ወደ 2500 ብር በሱ ሲዝናኑበት አደሩ። ከዛ በኋላ በማግስቱ የሥላሴ ቀን ነበር የተዘረፍነው። በቃ እንደ የዛኔ በድንጋጤ እኔም ግማሽ ጎኔ እንደ ፓራላይዝ አረገኝ። ስደነግጥ በቃ እጄም እግሬም ወደ ውስጥ የተሰበሰበው በዛሱ ደነገጠ። ብዙ ዶክመንት የመንግስት ዶክመንት ነበረበት ከ1962 ዓመተ ምህረት ጀምሮ የነበረ የፌደራል ፖሊስ እንትን ዶክመንት ኤዲት አድርግ ተብሎ የተሰጠው ነበርና እኔ በውስጥ ያሰብኩት ምንድነው የፊልሙ መጥፋት ሳይሆን ማን ያምነናል? እሱስ በቃ ፍቅርሽን አይደለም ታስቢ እድሜ ልክ ተለያይተን ታስሮ ሊኖር ነው ብለሽ ነው በቃ ውስጥሽ የሚመጣውና እንዴት ነው ብቻዬን ሆነው ከባድ ጊዜ ነበረ። ምክንያቱም ስለ ፍቅር አይደለም እናወራው። በፍቅር ውስጥ ወርቅ ሁሉ ጊዜም በሰዓት ነው የሚፈተነውና እየጠነከረ ይመጣል። እነዚህ ሁሉ ፈተናዎች ለኛ እንደ በሰዓት እንደመፈተን ነው። ከባድ ነው። በእርግጥ በራስ ሰው መጎዳት ከባድ ነው። ግን ምንድነው ፍቅር አንዱም ጎኑ ይቅርታ ነው። እዚህ እነዛ ነገሮች አልፈዋል። እኛ በእግዚአብሔር ዘንድ ያደረግነውንም ጥፋት የበደሉንም ሰዎች እኛም የበደልናቸውን ይቅር ብለን ራሳችንን ለእግዚአብሔር አሳልፈን ሰጥተናልና እነዚህ ነገሮች እንዳለችው ከባድ ናቸው። በዛ ሰዓት ያማሉ። የማንም ይሁን ማንም ያንን ነገር ያደረገው በጣም ከባድ ነው። ግን እኛ ይሄንን በይቅርታ አሳልፈን ትተነዋል። ትቶት ያለፈው ጠባሳ ይበልጣል። ምክንያቱም በቃ እኛ በዛ ሰዓት ልጃችንን አጣን። በዛ ሀዘን ውስጣችን ተጎድቷል። የበለጠ እሷ በጣም ውስጧ ተሰብሯል። ከዛ ደግሞ ዘረፋ ተካሄደ በእኛ ላይ እናውቃለን። እሱ ደግሞ የበለጠ ሌላ ጉዳት ነበረውና እሷ እንደ ስትሮክ አረጋት በዛ ሰዓት እና የሚገርምሽ አንድ ዶክመንተሪ ለመስራት ወደ ጎንደር ነው ከዛ በኋላ የደረው ነው ከኔደርሽ ጎንደር ነው እና ወደ 10 ምናምን ቀን ፈጅቶ መተን ገና እና እሷ ከዛ ከልጃችን ሀዘን በኋላ ውስጧ በጣም እንትን አድርጎ ስለነበረ ቼክ መደረግ አለባት እያልኩ ሁሉ ጊዜ እንትን አደርጋለሁና የተወሰነ ነገር ከዛ ሳያት አሟታል። ስለዚህ ነይ መታየት አለብሽ ነገሮችን ጡትሽም አልቆምም ብሎ ነበረና እነዚህ ነገሮች ቼክ ማድረግ አለብን ብለን መተን ቤተ ዛታ እዚህ ጋር ቤተ ዛታ ደንበል አካባቢ እዛ ጨርሰን የሆነ እንትን እያደረግን ታክሲ ዘንድ ቦሌ ሄደን ወደዛ እንስማረግ ስልክ የተደወለው አይደለም ታከመ ይልኩት ለጋር ነው ሳንቴ ከዛ ጨርስ በማግስቱ የሙስሊሞች በዓል ነበር። ለጓደኞቼ ኬክ ለመስራት ሱፐርማርኬት የሚል ብዬ እዚህ ሸዋ እየሄድን እያለ ነው የተደወለው ማለት ነው። አዎ እና ዘርፏል የሚለው እንደዚህ ሆኗል። ስለዚህ ቶሎ እዛ ለሷ ነው ለዛው የተደወለው። እሷ ማታል ደግሞ አዎ ከዛ ወዲያው ኮንትራክት እንትን አድርገን ስንሄድ እየቀረብን ስንሄድ እኔ ኢንፎርሜሽን ጠይቃለሁ። እንትን እንደዚህ ነው ምንድነው እንደዚህ ነው ይነግሩኛል። እንደዚህ ያለ ወይ እንደዚህ የለም ይሄ የለም የምፈልጋቸው ነገሮችን ነው የምጠይቂውና ዶክመንት አለ ቀድም እንዳለችው አርዲስኮች አሉ እና የለም ሲሉት ለካ ትሰማለችና በመሀል ሽርትት አለች። አሁን እሷን ይዞ ወደ ቤት ነው መሄድ ያለብኝ ወይንስ ወደ ሆስፒታል ነው? በቃ ተመለስና ወደ ሆስፒታል እንሂድ። እሷ እንደዚህ ሹፌሩም ደነገጠ። በዛ ውስጥ ሆነ አይደለም ወደ ቤቴ ነው መሄድ የምፈልገው ትላለች። ኦሬዲ ደርሰናልና ስንደርስ ያው እንደተባለው ነገሮች የሉም። ኦኬ እንደዚህ አይነት ትልልቅ ነገሮች ገጥመውናል በህይወታችን። ይሄንን ነገር በሚደረግበት ሰዓት ምናልባት ሌሎች ሰዎች ቢሆኑ ይለያዩ ይሆን ያደረገውን ሰው ስለምናቅ ማለት ነው።
በኔ ወገን በሷ ወገን እንደዚህ የምንላቸው ነገሮች አሉና በትክክልም በመረጃ የተደገፈ ምን የሆነ የራሳችን ሰዎች ነበሩና ያደረጉት ያ ነገር ያው እግዚአብሔር መቼም እንትን አያደርግም ፍቅር ሁሉ ጊዜ የሚያሸንፋልና በፍቅር ውስጥ ምንም አይነት ጣልቃ የሚገባ ነገር አይኖርም ቀደም እንዳልነው ነው አንቺ ትግስት ኖሮሽ ነገሮችን በጥሞና የምትከተይ ከሆነ ፍቅርሽን ብቻ የምትሰጪ ከሆነ ምንም አይነት ነገር አይገባም እግዚአብሔር አሳልፎ አይሰጥሽም አሳልፎ ያስተምርሻል እንጂ አሳልፎ አይሰጥሽም ማለት ጠላትም አለሽ እንደዚህ እኮ እንደዚህ ነው ቀድመሽ እንድታውቂ ያደርግሻል ሳታቂ ኖረሽ ቢሆንና ደግሞ የበለጠ የበዛ ነገር ተደርጎብሽ ቢሆን ደግሞ ምን ያህል ጉዳት አለው አሁንም ጉዳት የለውም አይደለም ግን ደግሞ የበለጠኛን ጠንካራ አደረገን አበረታን እንደውም እነሱ በዚህ እምነት ውስጥ ከዚህ ቤተሰብ ውስጥ እሷም እሱም ወጥተው ሲሉ እግዚአብሔር ስለወደደ በእኛ ላይ በኃጢአተኞቹ ላይ ክብሩ እንዲገለጽ ስለፈለገ አይ በቃ እንደውም ለስጋው ደሙ ላብቃችሁ ብሎ ለዛ ክብር አበቃን ሳይገባን ቆረባችሁ ሳይገባን ማለት ነውና ከ10 ዓመት በፊትና እኔ አሁን ምን ይቆጭሻል ብትይ አሁን ወደ እግዚአብሔር ስቀርብ ያገኘሁትን ጣም በጣም በቃ በህይወት ውስጥ ካየሁት የሚጣፍጥ የበለጠ ነገር ስላየሁበት ወይኔ ያኔ ነበር በቃ እንደውም በቁርባን መጋባት የነበረብን ብዬ ከሚቆጭሽ ብትኝ አሁን እሱ ነው ማለት እግዚአብሔር ይመስገን አሁንም ስለፈቀደ እንጂ እኛ የሚገባን ሆኖ አይደለም ልሽ ብዙ ስራዎችን ብዙ ኃጢያቶችን ሰርተን የመጣንን ግን እግዚአብሔር ደግሞ ለኃጥአን እንጂ ለጻድቃን አልመጣሁም ያለው በእኛ ላይ ያሳይቷልና በተግባር ያያየነው ነው የእግዚአብሔርንም ፍቅር የሰውንም ይቅር ማለት ጥቅሙ ሁሉ ጊዜ ይደረግልሻል ማለት ከነደደው ሰዓት ውስጥ ያወጣሻል እግዚአብሔር አምላክ ሁሉ ጊዜ ፈተና ይኖራል እግዚአብሔር ሰውን በመልካም እንጂ በመጥፎ አይፈትንም ስትፈተኝ ደግሞ እንድትማሪበት ነው ሲያስተምርሽ ደግሞ በጣም እየወደቅሽ እየታመምሽበት እንዲሆን አርጎ አይደለም የሚያደርገው እንድታውቂው ኢዮብ ሲፈተን እንደዛ አይደለ ከዛ ሁሉም አይደል የተመለሰለት ስለዚህ እዛ ጋር ያነበብነው ሂስትሪ ብቻ አይደለም እኛም ጋር አለ ተደግሟል በእኛም ዘመን ማለት ነው እንዳቅማችን እንደሚገባን ምንችለው ነው እግዚአብሔር ለሁሉም የሚሰጠውና እንደምንችለው የተሰጠንን ነገር እንድንወጣው ደግሞ ያረዳንም እግዚአብሔር አምላክ ነው ኪዳነ ምሕረትም አምላክ እና እግዚአብሔር ባይደግፈን ዛሬ ለክብሩ ቆመንም አንመሰክርም እንድንመሰክር ደግሞ የፈለገው እሱ ነው ምክንያቱም እንደዚህ አይነት ህይወት ውስጥ ነበሩ ግን ደግሞ ከነዛ ውስጥ አውጥቼ እነሱ ለይቼ ይሄን ነገር አሳይቻቸዋለሁ አድርጌያለሁ ሲል አንቺ ደግሞ ያንን ውጠሽ ዝም አትይ ምክንያቱም ክብሩን ተመሰክሪያለሽ ሁሉ ጊዜም ቆመሽና እግዚአብሔር ይመስገን ማለት የእግዚአብሔር ፍቅር በቃላት የሚገለጽ አይደለም ስፍር የለው እና አሁንም ልጅ ከዚህ በፊትም ሚዲያ ላይ ሲወጣም አሁንም ማንንም ለማወቅ ሳይሆን ግን የተደረገልሽን ካላወራሽ ሰው ያውቀው ባሽ መጥፎ ነገር ሲደረግብሽ ጥሩ ነገር የሚደረጋል ነው ግን ቢደረግም ታጋሽ መሆን የፍቅር ሰው መሆን ነን ያልኩ አይደለም ምንም ነንኛ ግን ደግሞ እንድንሆን ያበቃን እግዚአብሔር እንጂ እኛ ስለቻልን አይደለም የሷን ብርሃን እኔ ብቻ ነኝ የማየው ምን ያህል እየበራች እንደሆነ በጨለማ ውስጥ በምንጓዝበት ጊዜ ውስጥ እሷ ነበረች ለኔ ብርሃን እየሰጠችኝ የምንራመደው የነበረውና በጣም ብዙ ጊዜ ብዙ ነገሮችን ያለ ጀርባ አጥንት ሰው እንደማይቆመው ሁሉ እኔ ያለ እሷ አልቆም የመቆም ውጤት የመጀመሪያው ነው ዳዴ እናትሽ ነች ይዛ እንደዚህ አይደለም የፍቅር ህይወቴን እጄን ይዛ ያስተማረችኝ እሷ ነች ስለዚህ ለመግለጽም ከባድ ነው ልሽ አንዳንድ ጊዜ ስለ ነጭ ነገር ልታወሪ የምትችይው ጥቁሩን በደንብ ስታቂ ስለዚህ እንደዚህ ብሎ ለመግለጽ ከባድ ነው ታቢት እሱ እንደዛልሽ እኔ ደግሞ እሱ ካለው በተቃራኒ ነው ምልሽ ተቃራኒ ስልሽ
ኮኒ ትኩራል እኔ ምልሽ ደግሞ የሱ መኖር እሱ ባይኖር ኖሮ እኔ ዛሬ እዚህ ጋር አልቆምም ነበር። እሱ እንዲኖር ደግሞ ያደረገው እግዚአብሔር ነው። ሌሎች ወንዶች ወይም ሌላ ሰው በህይወት ውስጥ ላልፍ ይችል ይሆን ነበር እንደ ቤተሰብ ፍላጎት፣ ግን እንደ እግዚአብሔር ፍቃድ ግን ከእግዚአብሔር ቀጥሎ የሱ መኖር ነው ለኔ መቆም ምክንያት። እንዳልኩሽ ያለፍናቸው የሚያሙ ነገሮች የሆነ አሁን ያለው ትውልድ ቢሆን ቤተሰብ ተቆጣኝ ብሎ ራሱ የሚያጠፋበት ጊዜ ነው አይደለም። ያኔ ደግሞ እኔ ደግሞ አልፌው የመጣሁት ውስጥ ደግሞ ከደረሰብኝ ነገር የሆነ ፍቅር እየፈለግሽ የናፈቅሽ ብዙ እህትና ወንድም እያለሽ ግን በቃ ስትገለይ ፍቅር ስትናፍቂ ፍቅር ስታጭ የነዛን ሁሉ ጎዶሎ ሞልቶ አብሮ የሚሆን ሰው ሲሰጥሽ እግዚአብሔር ትቆሚያለሽ እንጂ እኔ በህይወት አልኖርም ነበር። በቃ አልኖርም። እግዚአብሔር ይመስገን ብቻ እግዚአብሔር ነገም ደግሞ ሌላ ነገሮችን እንድናልፍ አድርጎ ሌላ እንድናስተምር የሚያደርገን ብዙ ነገሮች ይኖራሉ እና ጥሩ ነው። ፍቅር ያለ ፈተና ሲሆን ደስ አይልም፣ የምር ደስ አይልም። እና እኔ መፈተኔን አልጠላሁትም የምር እግዚአብሔር ይመስገን። እና ሁሉ ጊዜም እግዚአብሔርን ምለምነው እግዚአብሔር ነው ሁሉን ነገር አይደለም የሚሰራው የሞተውንም የሚያስነሳው ሁሉንም እና ከሱ በፊት በቀደም ብዬ እመኛለሁ የምር። ምክንያቱም መቆም አልችልም እኔ አሁን እንዳለብኝ ነገር ማለት ሁሉንም ገበናዬንም ህመሜንም ሁሉንም ነገሬንም የሚኖረውም የሚታመመውም የሚያልፈውም እሱ ስለሆነ እኔ ከሱ በፊት በቀደም ብዬ እመኛለሁ። የኔ ምኞት ነው እና እግዚአብሔር ደግሞ አይሳሳትም በስራው። ሲሰጥሽም በምክንያት ነው፣ ሲወስድብሽም በምክንያት ነው። ስለዚህ እግዚአብሔርን ማማረር የለብንም። ሳውስቶኝ ያው አይሰማኝም እንዴ ለምናለሁ፣ ጸልያለሁ፣ እዚህ ቦታ ሄዳለሁ ያለሽ ሳይገባኝ ብዙ ገዳሞቶችን እንዳይ በዛ ድንጋጤ በነገርኩሽ ታሪክ የጭንቅላት ውጤት ተብዬ 4 አመት ብዙ ገዳም ስዞር ከስራዬ ርቄ አሁን እንዳዲስ ሰው አንድ ማስታወቂያ ሰርቶ ይሄን ሰርቼ ነበር ብሎ ያወራል። እኔ ግን እነዛን ሁሉ ፊልሞች ሰርቼ ዛሬ ምንም እንዳልሰራ ጎንበስ ዝቅ ምለው የክርስቶስ ፍቅር ነው። ምናልባት አሁን ደጋግመን ይሄን ነገር ስንሰብከው እነሱ እኮ አርቲስት ስለሆኑ ብሎ ሰው እንዲልም አልፈልግም። ልሽ የሆነውን የኖርነውን ነው ያወራነው የምር። አዎ እና ምንም አልጨመርንበትም፣ እንደውም የቀነስነው ብዙ ነው። ምክንያቱም በቃ የሆነ ነገር ሁሉ ጊዜ ደጋግመሽ ታወሪው ሰው የወቀስሽው ይመስለዋል፣ ግን ወቀስ አይደለም። ፍቅርም ይቅር ማለትም መታገስም ሁሉም ያለው በፍቅር ውስጥ እንደሆነ ነው እና ደግሞ ይሄንን እድል እግዚአብሔር ሰጥቶኝ እኔ መመኘ የነበረው ከዚህ የተሻለ ነበር ለባሌ ማለት ብዙ ነገር በእኔ ስላጣ ማለት ነው እና በቃ ዛሬ ደግሞ ባንቺ ምክንያት ሆኖ ለማመስገን ከበቃው ዘክናለሁ። ባሌ ምስጋና አይገልጽም፣ ፍቅርም አይገልጽም። በጣም ነው የምወድህ። ብዙውን ጊዜ አብረን ነው የምናሳልፈው። እኔ በሰዓቱም እንዳልኩሽ በመጀመሪያ ጊዜ ቪዲዮ ቤት ነበረኝ፣ ቪዲዮ ሰራ ነበር፣ ቪዲዮ ካሴት አከራይ ነበርና አብሮኝ የነበረው ጓደኛ እዛ ጋር ስለነበረ ቆመው እኔ ካሴቶቹን ይዤ ወጥቼ ከፍታለሁ ብዬ አስቤ ስለነበረ በቃ አማከርኩት። ወዲያውኑ ቪዲዮ ቤት ከፈትን ማለት ነው ወደ እነሱ ሰፈር አካባቢ። ስለዚህ አብረን ነው የምንለው። ማታ ላይ አብራችሁ የከፈታችሁት?
አዎ በቃ ካሴቱ እኔ ጋር ነበረ። ተመካከረን፣ ቤት ተከራየን፣ ስራውን ጀመረን። እሱ ያው ስፖርቱንም ያሰራል፣ ለሰፈሩም ቅርብ ስለነበረ ያኛውን ሲመሽ ይቆጣጠራል። ማደር ካለብኝ እሱ ቤት አራለሁ፣ ካልሆነ ቤት ይሄዳለሁ። ስለዚህ አብረን ነው ሁሉንም ነገር የምናደርገው። ፍቅር አብረሽ ስታድጊ ነው ጣዕሙ የሚገባሽ እንጂ የሆነ ብዙ ነገር ያለበት ውስጥ ዘቡ ብለሽ ስትገቢ ያን ነገር ያጣሽው ቀን ብዙ ነገር ይመጣል። ግን እኔ መጀመሪያም ከልጅነቴም ጀምሮ ያው ያሳደገኝ አባቴ ነው የኔ ምሳሌ። ፍቅርን ከሱ ስለሆነ ብዙውን ነገር የወሰድኩትኝ። እናቴ የወለደችኝ በሱ ላይ ነው፣ ግን እሱ ተቀብሎ አሳድጎኛል። ስለዚህ ፍቅር መስጠት ምን እንደሆነ መቀየም እንዴት እንደሌለ እዛ ቤት ውስጥ ያየሁትና እንደውም ከሱ በላይ ልጆቹ ይቃወሙ ነበር። የሚገርምሽ እሱ እስከሞተበት ሰዓት ድረስ እኔ አባቴ ሌላ እንደሆነ እንኳን ማቅ አይመስለውም ነበር ሲያሳድግ። እኔ አውቃለሁ ከእናቴ ያው በ7 አመቴ ምናምን ይሆናል 6 ምናምን አካባቢ ያስተዋወቀችኝና ሁሉ ጊዜም ከፍ ስል እግዚአብሔር ባከን ልክ እንደሱ አይነት ባል ስጠኝ ነበር ብዬ የምመኘው። ማለት ይሄ ትግስቱ፣ ፍቅሩ፣ ይሄ መስጠት፣ በቃ ሁሉ ነገሩን መስጠት ነው ለእናቴ የሚያደርገው የነበረውና ብዙ ጊዜ እኔ እንደውም ሲጣሉም ሲጨቃጨቁም ብዙም አልሰማም ነበር በርግጥና በስደት ህይወት ውስጥ ከነሱ ጋር በ6 አመቴ ነው ጅቡቲ ተሰደን ያደኩትኝና ብዙ ጣውረዶችን ስላየሁኝ እዛ በልጅነትሽ የምታረጊው ነገር አትረሹም። እኔ አረሳውም። እንደውም አሁን ብትጠቂኝ ሆነ ያርኩትን አላስታውስምና ፍቅርን ከሱ ነው እንደ መምህር የምለውን ያውን ያሳደገኝ አባቴና ፈጣሪንም ለምነው የነበረው እንደሱ አይነት ባል እንዲሰጠኝ ነበር። እንደሱ አይነት ባል ሰጠኝ። እግዚአብሔር ይመስገን። ታጋሽ በቃ የፈለኩትን ነገር ባደርግ ምንም በቃ የሚችል ሰው ታውቂያለሽ። መቻል ደግሞ ልክ አለው አይደል? ከመቻል በላይ የሆነ ባል ይሰጠኝና ምንም ነገር ሲፈጠር በስልክም ከሆነ በስልክ እናወራለን። ተገናኝተን ብቻ የምናወራው ነገር በቃ ይሄ ወይ የጭቅጭቅ አይደለም። ፍቅር እንዲህ ቢሆን እንደዚህ ቢሆን አይደለም። ስለ ፍቅር አይደለም ብዙ ጊዜ እንደውም ነው እንደዚህ ሆኖ ዛሬ ቀኔ እንዲህ ነበረ፣ ቀኔሽ እንዴት ነበረ እና እንደውም አሁን ራሱ ጓደኞቻችን 5-6 ጊዜ ምናምን ከዛ በላይ ስንደዋወል እንዴ እናንተ ምንድነው እንደ አዲስ ፍቅረኛ የምትጀናጀኑት ይሉና እና የእውነት ሲሆን አብረሽ የመሰረትሽው ነገር ሲሆን አትሰለቻችን፣ የሚያልቅ ነገር አይኖርሽም። ሁሉ ጊዜ አዲስ ነው የሚሆነው፣ ይታደሳል። እና ደግሞ በመሃል እግዚአብሔር እንዲገኝበት ስታደርጊ እግዚአብሔር ሲኖርበት ደግሞ ትዳርና ልጅ ከእግዚአብሔር አይደለም ይሰጣል። እግዚአብሔር ሲሰጥሽ ማንም አይወስደውም። እሱ ብቻ ነው መውሰድ የሚችለው እሱ የሰጠሽንና ብዙ በህይወታችን ውስጥ በሐዘናችን ውስጥ በደስታችን ውስጥ ብዙ እና እኔ ብቻ ቦታውን ያስኩትና ያው ምልሽ በልጅም ተፈትነናል፣ ልጅ አተናል። አሁን ሰው ልጆቻችሁ ደህና ናቸው? አዎ ደህና ናቸው። ስንት አመት ናቸው? ስንት አመት ነው? አሁን ዛሬ እንኳን ከ20 አመት በኋላ አንድ ጓደኛዬ ጠርቶኝ አግኝቼው ስንት 19 ኧረ በጣም ስንቶች 4 በቃ ማለት ሰውን ላለማስደንገጥ ያለሽ እኮ ግን እኛ ራሳችን በደንብ ስላሳመን ነው የሆነ ሌላ ሰው ቢሆን ውስጡ ስብር ሊል ይችላል። እኔ እንደዚህ ሳይሆን እና መጀመሪያ የተገናኘነው እኔ እና እሱ ነን። ከዛ እግዚአብሔር እንዳልኩሽ ነው ልጅና ትዳርን እሱ ባርኮ ሲሰጥሽ አይደለ? ከዛ ደግሞ ከትዳሩ በኋላ ደግሞ የሚገባቸው ይሄ ነው ብሎ ባርኮ ከሰጠሽ ተቀበያለሽ። ካልሆነ ደግሞ አልሆነም ብለሽ በዚህ ምክንያት ብቻ የሚለያዩም አሉና ሶስተኛ ሰው ቤተሰብ ሲጋባ ወይ እሷማ ካልወለደችልሽ እሱ ጋም ሊሆን እኮ ይሆናል ችግሩ። ገብቶሻል? ግን ቶሎ ይሄ ጀጅ ያረጋሉ እና ያ ደግሞ ጥሩ አይደለም። እኮ ነው ፍቅር ማለት ቅድም እንዳልነው መስጠት ብቻ ሳይሆን መታገስም ነው። ትግስት ከእግዚአብሔር ከፈጣሪ ጋር ሲሆን ፍሬዋ በጣም ጣፋጭ ነው። ትዘገያለች፣ ቆይታ ልትመጣ ትችላለች ግን ስለዚህ የትግስት ፍሬው ጣፋጭ ከሆነ ፍቅር ነው ማለት ነው። ፍሬ ባናይ
ባንታደል ሰላማችን ለምን ይደል የአርት ስራ በጣም መቀራረብን ይፈልጋል። ቲም ወርክ ነውና ቲም ስትሆኚ ደግሞ ምናልባት እሷ ባለቤቴ ነች አንቺ እንደዚህ ሆነሽ ነው የምትሰሪውና እዛ መሃል ይፈራሉ ብዙ ሰዎች። እንደሱ አይነት ግን እንትን ያለውን ሰው ለምሳሌ አንድ ፋሚሊ የሆነን ሰው አንድ ፕሮዳክሽን ላይ ማምጣት ያስፈራል። ስራችን ሊበላሽ ይችላል። ሰው ማለት ሰው ራሱን አይደለም የሚያስበው ማለት አንዳንዶቹ እኮ ትዳርም ኖሯቸው ወይ ዛጋ ሌላ ነገር የሚያስቡ ሊሆኑ ይችላሉ። አናቅም ገብቶሻል። ብዙ የዛን ጊዜ በጣም ሴቶች የሚፈተኑበትም ጊዜ ነበር። ማለት ትዳር እንዳለ ሲያውቁ ሊያሰሩሽ ሁሉ ይችላሉ። በቃ የራስሽ የሆነ ሰው እንዳለ ሲያውቁ ምክንያቱም ከስራውን ባሻገር ሌሎች ነገሮችም አብሮ ይፈልጉ ስለነበር ማለት ነው። እና በራስ ጥረት ካልሆነ በስተቀር ራስሽን አስከብርሽ የምትወጪው ብዙ ነገሮች ማለት ወይ ደግሞ እንደሌላው ሰው እንመስላቸዋለን ማንግባባ ስለምንመስላቸው ወይ ጨቃጨቁና ይጣሉና ፊልማችን ይበላሽው ወይ እንደዚህ ሊሆን ይችላል። እቤት ያለውን ነገራችን እዚህ ጋር ምናመጣ ይመስላችኋል። እኛ ቤት ውስጥም ያንሃል ምንጨቃጨቅ ሰዎች አይደለንም። እና ያንንም ስለሚያስቡ ነው ማለት ይሄ ያ ብዙ ጊዜ የኛ ባህል የተለመደው ሀገርኛ አስተሳሰቡ እንደ ሁሉ ጊዜ ወንድ የበላይ ሴት ደግሞ እንደዚህ በቃ ነው የሚያስቡትና ያ ነገር ይመስለኛል የሚያስጨንቃቸውና የሚያስፈራቸው እንጂ እኔ የተሳሳምኩ የቀረጸኝ ሲል ነበር እና ልጁ እንደውም አፍሮ እኔ አልሰራም ባላፊት ያሳፍራል ነው እኔ ምን ፈራ ማለት ነው ያው እኔ ካሜራውን እኔ የምሰራውና ምክንያቱም ትልቅ ፊልም ነው በጣም የሚወደድ ፊልም ነው እና ማለት ከባድ ቻሌንጅ ያለባቸው ፊልሞች ናቸው። ብዙ ሲኖች ደግሞ ተቀርጸዋል። ይገርምሽ የሷም ከባድ ካራክተር ነበርና ደስ ያለን ነበር የምንሰራው እንትኑ አሪፍ ነው። እሷም በደንብ እየሰራችሁ ነበር ሌሎቹም እንደዚሁና ልጁን ጎበዝ ነው በጣም ግን የሚፈትነው ቦታ መጣ። ከብዳል። የሷ ካራክተር ወንድሟ ሞቷል። የወንድሟን ገዳዮች ለማግኘት ነው እንትን የምታደርገውና የምታገኘውን ሰው ሁሉ ልክ በምትችለው ነገር ለሚያስ ትሞክራለች። ከአቅሟ በላይ የሆኑትን ደግሞ በተቻላት መጠን በሴትነት በፍቅር ምናምን አድርጋ እነዛን ሰዎች እንትኗ ውስጥ ማስገባት ነው ካራክተሯ እና ሮላ እንደሱ ነው የምትሰራውና ያንን ድርጊት የፈጸሙትን ሰዎች የሚያዛቸውን ሰው አግኝታ ግን ኃይለኛ ነው ዙሪያው በጣም ፓወር ያላቸው ሰዎች አሉ። እንዴት ታጠምደውና ያላት አማራጭ ራሷን ሰጥታ ከዛ የወንድሟን ገዳዮች መበቀል ነው ካራክተሯ። ስለዚህ እነዚህ ስራዎች በሙሉ ሄዷል አገኘችው። ከዛ አሁን ወደሷ ያመጣችሁ በጣም ተቀራረቡና የግድ መሳሳም አለባቸው። የሚሳሳሙበት ቦታ ሲመጣ ልጁ አለ ምክንያቱም ካሜራውን ቀርጸው ይሰበርኩ እንዴ ባለው እኔ አንተ ሳመኝ ትላለች እና ወደዚህ ሳመኝ አንተ ፊልሙ እንዳይበላሽ ብዙ ሰዎች በዚህ የሚፈተኑበት ይመስለኛልና እሷ ያንን ትወጣለች እንደ አርቲስት እንደ አንድ የትወና ባለሙያ እዛጋ ከባድ ቻሌንጅ ነው ያንን ተወጥተዋለችና እኔ ደግሞ ሁለቱም ከስሜት ውስጥ እንዳይወጡ ምክንያቱም እኔ ፍሬሙን ብቻ ነበር የማየውና የነሱንም ዳይሬክቲንግ ጠቅላላ ብዙ ነገር ነው እዛጋ ያለውና የኔ ሚስት ነች መሳም የሚባለው ነገር እሱ ከዚህ ውስጥ ይወጣል። እዛጋ ሰው ካራክተር ነች ሳመኝ ትላለች እሷ አንተ አስብም እንዴ አንተ ነው አረ ተስፍሽ እሺ ካሜራው ሌላ ሰው እንዴ ሁለት ሲን ተሰርቷል በዚህ ጉዳይ እንዴ ብሎ በቃ አንዴ ብቻ ማብዬ በቃ እሺ ይቅር ያለ በቃ ቀረ ማለት ነውና ያው ጥሩ ነው ምክንያቱም በእኛ መሀል ፍቅር ነው ያለው እውነት ነው ያለው ያኛው ደግሞ ካራክተር ነው
ስለዚህ እዛ ጋር ያለንበትን ሙያ መወጣት ነው የምንፈልገው። እሷም እኔም ኃላፊነት ነው ያለን። ስለዚህ ታሪክ ነው እዛ ጋር የምንሰራው። ሶሪ ነው ከስንት ዓመት በኋላ ዛሬም ፊልሙን ማየት እንችላለን። የሚመጣውም እኛም ልጆች ወደዛም ያሉት የሚያዩት ነገር ነውና ታሪክ ነው። ስለዚህ ታሪክ ላይ እኛ እንትን ማድረግ አልፈለግንም። ይሄ የኔም የሷም ስክሪፕቱን ስናነበው እኮ የወሰንነው ነገር ምክንያቱም እዛ ጋር ያለው ነገር ከፍ ካላለ የኛ እንትን ምንም አይደለም። ሁለታችሁም ደግሞ የአርት ሰዎች ስለሆናችሁ መግባባቱ አለ። ስለዚህ አይሽ ፍቅር እዛ ድረስ ነው። ፍቅር እዛ ድረስ ነውና ቅድም መነሻ ላይ እንዳለችው ፍቅር መስጠት አይደል? ስለዚህ ለሙያ ትሰጫለሽ፣ ለምትወጂ ሰው ትሰጫለሽ፣ ለራስሽ ምንም የምትሰስችው ነገር አይኖርም ማለት ነው። ፍቅር እኔም በሷ መሀል በእኔ በኩልም ይሄ ነው ያለውና ሳቢቲ ፍቅር ነች። ፍቅር ናት ታስታውቃለች። አሁን ባለቤትን በ3 ቃል ግለጻት ብትባል ምን ብለህ ትገልጻታለህ? 3 ቃል ብቻ? 3 ቃል ፍቅር ብሌን ነች አይኔ እና ብሌንሽን በስንት ነገር ነው የምትለኪው። ምንም የለኝም ቃላት በቃ ከሱ በላይ ምንም የለኝም። ብርሃን ነው አይደል? ማንነትሽ ነው አይደል? 3 አሉን ብሌን ደስ ይላል። ለኔ ያው ቃላቶች ሁሉ ምንም አይነት ነገር አይገልጸው። በቃ የኔ የመኖር ምክንያት እሱ ነው ብዬሻለሁ። ስለዚህ እሱ ነው በቃ እኔ አሁን እዚህ ጋር እኔ ያለሁትን የሰራኝ ከእግዚአብሔር ቀጥሎ በቃ ከሰው ጋራ ተግባብቼ ሁሉ እንድችል ታጋሽ እንደሆነ አድርጎ የሰራኝ እሱ ስለሆነ የመኖሬ ምክንያትም ትርጉሙም እሱ ነው ብዬ ነው እኔ የምናገረው። ይበዛብኝ ወይ ነገር ይበዛም ያንሳል። ብዙ ጊዜ እንጋጭም ብላችኋል። ከስንት አንዴ ስትጋጩ ግን በምን አይነት መንገድ ነው የምትፈቱት? ትዛለሽ እንደ ሞመንት? እኔ በቀድሜ አኮርፋለሁ። አኩራፊ የኔም ጥፋት ቢሆን የሱም ጥፋት አኮርፋለሁ። ከዛ የሆነ ጊዜ ይወሰድበታል አይደለም? ስታኮርፊ 2-3 ቀን ምናምን ተገናኝተን ተኮራርፈን እንገናኛለን እኮ። እሱ ደግሞ ያው በዚህ መሃል እንዳልኩሽ በቃ ትግስትም የሚለው ቃል ልኩን ያለፈ ትግስት ነው እሱ ጋር ያለውና በዝምታ ውስጥ ያልፈኛልና እንደውም እናቴ ነፍሷን ይማር እንደው አደራህን ስትጣሉ እንዳትመታት ባንተ እጅ ከተመታሽ በቃ ይለችም ትላለች። ያኔ በጣም ነበር ስፖርቱንም የሚሰራውና በቃ እኔም ደግሞ እስቲ እስከምን ድረስ ነው የኔ ባል መሆን የሚችለው ይሄ ወደፊት አብረን ስንኖር ምን ያደርገኛል ብዬ ከትግስቱ ላይ የሚሆን ነገር ሁሉ አደርጋለሁ እንዲመታኝ ማለት ነው። እውነት በቃ እሱ ግን የሚመታ ወይ ግንብ ወይ የሆነ ነገር በቦክስ ምናምን ወይ በደም ሆኖ ምናምን እንጃ ወይ 1 ቀን 2 ቀን በጥፊ መቶኝ ይሆናል። እሱም 2 ወር ነው ኩርፌን ስለሚጨንቀው ባይመታኝ ይሻላል። እና ከዛ በኋላ ያስረዳኝ አይደለም እንደዚህ እኮ ነው እዚህ ያለው ማህበረሰብ እንደዚህ ነው እንዲህ ቢሆን እንዲህ ነው ይሄኛው ባህሪ በእንደዚህ መልኩ አስተካክል ይላል። ብቻ ይመስልሽ ነው ሶስት ሆነን መክራት ከማጋ እኔ ያለው እሷ የምታናድደው ተስፋ ያለ ከዛ ያኛው ደግሞ አለ ለሶስት ቁጭ በይ እስቲ ነይ ለዚህ ቁጭ በይ አልቀምጥም እንደምትስቀው እንዳትመስልሽ ስትናደድ። ቅድም እኮ ተናዳብኛለች። ወይ ተናደደች ብሎ አሁን ሌላው ደግሞ ምን መሰለሽ መክሊት ለምሳሌ አሁን እንደዚህ ስራ ላይ አዲስ ፊልም ሊሆን ይችላል። ያው ብዙ ጊዜ እኛ ሙያችን እሱ ስለሆነ እንደዚህ ከክሩ ጋር ስንተዋወቅ ኃይለኛ ትመስላለች ምናምን ይላሉ። እንደዚህ ምናምን ሲያዩት ስትጫወትም ቀልዷንና የምሯን አታውቂውም። ለምሳሌ የሆነ ነገር ስታይ አንቺስ ምንድነው እንደዚህ ምታ አሁን እኮ ነው ያወቀች ይሄ ያምርብኛል ብልሽ ነው አራ አውልቂና ታይ ወደዛ እንትን አይደለም ነው ድንግጥ ይላሉ። ከዚህ ጋር እንዴት ነው የምቀጥለው ገብቷል። የሚገርምሽ ግን ቀልዷን ነው እስካሁን ጓደኛ የሆኑት ሰዎች አሉ። መጀመሪያ ደንግጠው የሸሿት ማለት ነው ማንነቷን ሲያቋት
ማንነቷን ቀልዷንና ቁጣዋን እንትን አታደርገውም እሷ ይሄ ለማስመሰል ብለሽ ስቀሽ ውስጥሽ ምናምን እንደዚህ አችልበትም ሳባ እኔ ደግሞ ሱንቻይ አዲስ አበባ ሰው እንደዚህ ነው አይኛ ሀገር እንደዚህ አይደለም ለምን አይ አይደለም እንትን ያደርጉሻል አሁን ቆይልሽ ስትከነገርሽም ቀስ ብለሽ እንደዚህ ነው የምታረጊውና በእንደዚህ አይነት መንገድ ነው የምትነግሪያቸው ብዬ ትንሽ ሳምስ አረጋት ከዛ ግን አብሮሽ ያደገ ነገር ካለ አብሮሽ የኖረ ነገር ካለ አንዴ መቼም ሰው እንትን አያደርግም ነገር ግን ለምንድነው መሰለሽ አንዳንድ ጊዜ ለምሳሌ አሁን በእርግጠኝነት ክፋት ያለው ነገር ሳባ አድርጋኔ በህይወት ያይቻላል ሚስቴ ስለሆነች የኔ ሰው ስለሆነች አይደለም የእውነት ማለት ነው ፍቅር አይዋሽም አይደል ስለ ፍቅር ነው ማወራው ዛሬ ምንም አዲስ ነገር የለኝም ምን ነግርሽ ድሮስ እንገናኝ የነገርኩሽ ቃላቶች አሉ እኔ ሁሉም ነገርሽ ነኝ ብዬሻለሁ ዛሬም ሁሉም ነገርሽ ነኝ ነገም ሁሉም ነገርሽ ነኝ ከነገ ወዲያም ካንቺም ቀድማለሁ እሺ እግዚአብሔር የፈቀደውን በእኛ ውስጥ ያድርግ በቃ ካንተ ፊት ያስቀድመኝ እግዚአብሔር አብረን እናርጅ ነር እናመሰግናለን እናንተንም እግዚአብሔር ያክብርልን ብዙዎች ደግሞ እግዚአብሔር ፈቅዶ እንደሚማሩበት ተስፋ አደርጋለሁ ነገ ደግሞ በተሻለ ምናልባትም የተለየ ነገር ደግሞ ኖሮ እንደምንገናኝ ተስፋ አደርጋለሁ ቀጣዩ አመት ደግሞ የሰላም የፍቅር ሁሉም ደግሞ ያሰበው ነገር ተሳክቶለት አገራችን ሰላም ሆኖ በቃ ሳይሳቀቅ ምንም ነገር ሳይሆን በሰላም ወጥቶ ገብቶ ፈጣሪውን አመስግኖ እንዲኖር እንመኛለሁኝ እና ለሁሉም እምነት ተከታይ መልካም ዘመን እንዲሆን እንመኛለን እኔ ያው ሁልጊዜም እግዚአብሔር አምላክን እናመሰግናለን ከእናቱ ከድንግል ማርያም ጋር ከዛ ባለቤቴ በጣም አመሰግናለሁ ምስጋና አይገልጽህም ግን በቃ ስለተሰጠኝ እግዚአብሔር ይመስገን ከዛ ደግሞ የኛን ሀዘናችንንም ደስታችንንም በሁሉም ጊዜ ውስጥ አሁንም እዚህ አንቺ ጋር ስንመጣ በከባድ ፈተና ውስጥ ሆነን የመጣነው ግን ሁሉ ጊዜ ሰይጣን የሚሸነፈው ሀዘንሽን ስታሳየው ሳይሆን ሁሉ ጊዜ በቃ መጎሳቆል የለበትም ማንንም ሰውና በቃ እንዲሆነን ቆመን እንድንመጣ ይረዳን እግዚአብሔር ስለሆነ ያን ያሻገረን አምላክ ደግሞ ይሄንንም ያሻግረናል ብለን በተስፋ ስለሆነ የመጣ ነው ከፊታችን በዚህ 2-3 ወር ውስጥ በከባድ ሁኔታ ውስጥ ነው ያለነው ያንን ደግሞ እግዚአብሔር አምላክ ያሻግረናል በዛ ውስጥ ግን ከጎናችን ሳይለዩ አብረውን የነበሩት ጓደኛ ማለት ለኔ ከብደኛል ግን ሁሉ ጊዜ ማመሰግነው ሜሮን ካሳውን አባቷን እናቷን ጽግያን ካስዬን ባለቤቷን እና ሌሎች ስማቸውን አልጠራሁት ጓደኞቼ እንደገና ገኒ ፕሮግራም ላይ የልብ የሆነት ላይ ያዩ ብዙ ያፈራዋቸው እህቶች ወንድሞች አሉ እነሱም እስካሁን ምን ላይ ደረሳችሁ አይዟችሁ ብለው በቃ ጥሩ ወንድምና እህቶች እግዚአብሔር ሰጥቶናል በርቱ ይያሉ ከጎናችን ሳይለዩ ያሉ ብዙ እህቶች አሉ ማርቲዬ ከጀርመን ከካናዳ ደግሞ ገሊላ ከነባለቤቷን ጠቅሻል ዘልቀውም ብዙ ከብዙ ዓለማት ላይና እግዚአብሔር ያክብርልን መልካም ዘመን ይሁንላችሁ ለእናንተም ማለት ነው እኔ የምፈልገው ሜሪዬ በጣም ነው የምወድሽ በጣም እግዚአብሔር
በብዙ ነገር ይባርክሽ፣ ቤትሽ በበረከት ይምላ። ለኛ ተጨንቀሽ ሁሉ ጊዜ እንደምትወጪው እንደምትወርጂው እግዚአብሔር ያንቺንም ጎዶሎ ይምላልሽ ማለት ነው የምፈልገው እና ይሄን ነው ማለት የምፈልገው ነው። እግዚአብሔር ይስጥልኝ። ያው በአብዛኛው ሳቢቲ የገለጸችው ነገር ነውና በእኛ መውጣት መውረድ ውስጥ ያሉ ሁሉንም እግዚአብሔር ይባርክልን፣ እግዚአብሔር ይስጥልን። ከጎናችን እንደቆሙ ሁሉንም ፈጣሪ የሚያምኑት በየእምነታቸው ከጎናቸው እንዲቆሙ በቅርብም ደግሞ አሁን እኔ በፕሮዳክሽን ማናጀርነት እየሰራውበት ያለ አንድ ትልቅ የሚዲያ ተቋም አለ። እዛ ባለቤት አቶ ዘላለም ኩራባቸው ይባላል። እሱን ሁሉ ጊዜ ከጎኔ ስለሚሆን በተቸገረ ሰዓት ሆኖ እንኳን የኔ ችግር በልጦበት ለኔ ስለሚያደርግ በጣም አመሰግናለሁ። ሁሉ ጊዜም እናመሰግናለን ሁለታችንም ሳቢቲም። ምክንያቱም አለን ብለን የሆነ ነገር ሲሆን እሱን ነው የምናስቸግረውና ሁሉ ጊዜም ለችግራችን ስለሚሆን እግዚአብሔር ይስጥልን። ሌሎቹም ከጎናችን እንደነበሩ ሁሉ እናመሰግናለን። መጪው ዘመን ደግሞ የሰላም የደስታ ወደ መልካም ነገር የምንሻገርበት እንዲሆን ምኞቴ ነው። እናንተንም ፍቅር ሾው በጣም ነው የምናመሰግነው። እኛን ታስተምሩናላችሁ፣ የእናንተ ህይወት ለኛም ይሆናል ብላችሁ ስለጠራችሁን እጅግ በጣም እናመሰግናለን። እውነት ነው በጣም እኔም በተጨማሪ አሁን ባለውበት በደረሰብን ነገር እንዳልኩሽ አባቴ ልጅ ዮሴፍ እርዳወቀ ከነ ባለቤቱ አመሰግናለሁ። መክሊትዬ አንቺንም አመሰግናለሁ። አብረን እንግዲህ ውሳኔን ስንሰራ እየጠፈጠፍኩሽ ነበረ። ዛሬ አድገሽ ደግሞ እንደዚህ ቃለ መጠይቅ አድርገሽ ከአንቺ ጋር ደግሞ አብረን በማሳለፋችን ደስ ብሎናል። የተሳካ ዘመንና የስራ ጊዜ እንዲሆንልሽ እንመኛለን። እግዚአብሔር ያክብርልን። እናመሰግናለን። እኔም በጣም አመሰግናለሁ። እዚህ ፕሮግራም ላይ ቀርባችሁ ልብ የሚሞላ ፍቅር የሚሸት ከዛም በተጨማሪ ደግሞ ለኔና ለብዙዎቻችን የሚያስተምር ታሪካችሁን ስላጋራችሁ በጣም አመሰግናለሁ። ስለመጣችሁ በጣም አከብራችኋለሁ። በጣም ወዳችኋለሁ። እኛም እናመሰግናለን። አሁን የኛን ትውልድ ስፔሻሊ የኛን የወጣቱን ጄኔሬሽን ስታዩት እና ከናንተ የፍቅር ህይወት ጉዞ ጋር ስታነጻጽሩት ምንድነው የጎደለው? ምንድነው መማር ያለበት? ምንስ ነው የምትመክሩት? ይህ ፍቅር ሾው ነበረ። በፍቅር ስለ ፍቅር የምናወራበት በሳምንት በተከታታይ የሚቀርብላችሁ ፍቅር ሾው ነበር። እዚህ ፍቅር ሾው ላይ ቀርባችሁ ታሪካችሁን ማጋራት የምትፈልጉ የቤተሰብ ታሪክ፣ የጓደኛ ታሪክ፣ የትዳር ታሪክ፣ ፍቅር ሁሉም ቦታ አለና የፍቅር ታሪካችሁን ሁሉ ማጋራት የምትፈልጉ በሙሉ ከስር ባስቀምጥላችሁ ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ። ይህ ፍቅር ሾው ነበረ። እንኳን አደረሳችሁ። በሚቀጥለው ሳምንት እስከምንገናኝ ቻው። በፍቅር ስለ ፍቅር እናወራለን።